አርሰናል ከ20 ዓመት በኋላ ለፍጻሜ በልጁ ሚካኤል አርቴታ አማካኝነት ለቻምፒየንስ ሊግ የዋንጫ ትኬቱን በሜዳው ኤምሬትስ ማሳካት ችሏል። አሁን የቀረው ከ29 ዓመት በኋላ ከባየር ሙኒክና ፔጄ አሸናፊ ጋር ተዋድቆ ዋንጫውን ያሳካል ወይ የሚለው የብዙዎች ጥያቄ ሲሆን ሚካኤል አርቴታ በእስካሁኑ የተለያዩ ውድድሮች ላይ በዚህ መልኩ ለምን እንዳልተጫወቱ ምክንያቱ ያልገባቸው በርካቶች ጥያቄ ሲያስነሱ የባለፈውን የፔጄና የሙኒክን በፓሪስ ያደረጉትን ጨዋታ ለተመለከተ ሁለቱም ቢያልፉ ለመድፈኞቹ ስጋት እንደሚሆኑ እየገመቷቸው የሚገኝ ሲሆን ሙኒክ በአጥቂ ስፍራው የላቀ መሆኑና ፔጄ ደግሞ በአሰልጣኙ የተደጋገመ የቻምፒየንስ ሊጉ የፍጻሜ ጨዋታዎችን በታክቲክ ልቆ በርካታ ክብሮችን ማንሳታቸው እንደ ምክንያት እየተጠቀሰ ይገኛል። ይሁንና ማንቸስተር ሲቲ ከኤቨርተን ጋር ነጥብ መጋራቱን ተከትሎ የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ የማንሳት እድላቸውን በእጃቸው ያስገቡት መድፈኞቹ ዛሬ ደግሞ በሌላኛው ትልቅ መድረክ ከ20 ዓመት በኋላ ለፍጻሜ ለመድረስ ሲፋለሙ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ በስፔን ምድር 1-1 አቻ ተለያይቶ የተመለሰው አርሰናል ዛሬ ምሽት ወሳኝ የሆነውን የመልስ ጨዋታ ሜዳው ላይ ማድረግ ችሏል። ሁለቱ ቡድኖች በቡዳፔስት በሚደረገው የዘንድሮ የቻምፒየንስ ሊግ ፍጻሜ ለመገኘት ምሽት 4 ሰዓት ላይ በኤምሬትስ ስታዲየም ሲፋለሙ መድፈኞቹ በዘንድሮ ውድድር በምድብ ጨዋታ አትሌቲኮ ማድሪድን በሜዳቸው 4-0 በሆነ ሰፊ ውጤት ማሸነፋቸው የሚታወስ ቢሆንም በዛሬው ጨዋታ ግን ከዲያጎ ሲሞኒ ስብስብ ብርቱ ፈተና ይጠብቃቸዋል ተብሎ ተገምቶ ነበር። አርሰናል በአውሮፓ መድረክ ከስፔን ክለቦች ጋር ባደረጋቸው ያለፉት 8 ጨዋታዎች በአንዱም ሽንፈት አላስተናገደም። በአንጻሩ አትሌቲኮ ማድሪድ ከእንግሊዝ ክለቦች ጋር ከሜዳ ውጭ ባደረጋቸው ያለፉት 7 ጨዋታዎች 6ቱን ተሸንፏል። አትሌቲኮ ማድሪድ በዲያጎ ሲሞኒ መሪነት 2 ጊዜ ለፍጻሜ ደርሶ ዋንጫውን በከተማ ተቀናቃኙ ሪያል ማድሪድ መነጠቁም የሚታወስ ሲሆን ለሶስተኛ ጊዜ ለፍጻሜ ለመድረስ በሚያደርገው ጉዞ ከፊቱ በዘንድሮ ውድድር ሽንፈት ምንም እንደሆነ የማያውቀው አርሰናል ከፊቱ ቆሟል። አርሰናል የዛሬውን ጨዋታ አሸንፎ ለፍጻሜ የሚደርስ ከሆነ በአዲሱ የቻምፒየንስ ሊግ የጨዋታ ቅርጽ አንድም ጨዋታ ሳይሸነፍ ለፍጻሜ የደረሰ የመጀመሪያው ክለብ በመሆን አዲስ ታሪክ ይጽፋል። ማርቲን ኦዲጋርድና ካይ ሃቨርትዝ ከጉዳታቸው በማገገም ለዛሬው ፍልሚያ ዝግጁ መሆናቸውን አሰልጣኝ ሚካኤል አርቴታ አስቀድመው አሳውቀዋል። ይህም በሜዳ ላይ ታይቷል። በተቃራኒው ዩሬን ቲምበር ግን አሁንም በጉዳት ምክንያት ከስብስቡ ውጪ ነው። እሱ እንዳለ ሆኖ ስፔናዊው ሜሪኖንም በጉዳት ያጡት ተጫዋቻቸው ነው። በአትሌቲኮ ማድሪድ በኩል መጠነኛ ጉዳት የነበራቸው ሁሊያን አልቫሬዝ፣ አሌክሳንደር ሶርሎዝ እና ጁሊያን ሲሞኒ ለጨዋታው ዝግጁ መሆናቸውን አሰልጣኝ ዲያጎ ሲሞኒ አረጋግጠዋል። በአርሰናል በኩል በሳምንቱ መጨረሻ በፕሪሚየር ሊጉ ፍልሃም ላይ ድንቅ ብቃት ያሳየው ወጣቱ ሊዩስ ስኬሊ ዛሬም ማርቲን ዙቤሜንዲን አስቀምጦ የመጀመሪያ ዕድል ሰፊ ሆኗል። ይህም በሜዳ ላይ ታይቷል። ይሁንና አርሰናል በፍልሃም ላይ ያሳየውን አስደናቂ የኳስ ብልጫ ይዞ ድንቅ ሆኖ ያመሻል ወይ የሚለው የብዙዎች ጥያቄ ቢሆንም ጨዋታውን በፍልሃም ማስተላለፍ አንዳች የተጫዋች ቅያሬ ሳያደርግ በደማቁ የኤምሬትስ ስታዲየም ኳሱ አንድ ብሎ ሲጀምር 10 ደቂቃዎች ሲነግዱ መድፈኞቹ ኳሱ ሙሉ ለሙሉ ቢቆጣጠሩም አትሌቲኮ ማድሪድ አንድ አስደናቂ ኳስ ቢያገኝም የዴቪድ ራያ ስህተት ግብ እንድትሆን ቢያመቻቻትም ኳሷ ግን የቀረበ የአትሌቲኮ ማድሪድ ተጫዋች ባለመኖሩ ኳሷ ወደ ውጭ ወጥታለች። ቀሪው 20 ደቂቃ በጨዋታው አርሰናል አሁንም በይበልጥ በማጥቃቱ ሲቀጥል አስገራሚ የግብ ዕድል ቢያገኝም ማጋሌሽ ወደ ግቡ አግዳሚ አጠገብ ሲሰዳት አንዳች ግብ ሳይቆጠርበት ጨዋታው ቀጥሏል። ሆኖም ግን 35 ደቂቃዎች ሲነግዱ አሁንም የጎኮሬሽና የመድፈኞቹ ግብ የማግባት ፍላጎታቸው ቢያይልም ግብ ግን ሳይቆጠር ደቂቃዎች ሲነግዱ ጨዋታው ፍጥነትና ውጥረት ያለበት በመሆኑ በሚሰሩ ጥፋቶች ዳኛው በራሳቸው የሚተማመኑ መሆናቸው አስገራሚ ሲያደርጋቸው 45 ደቂቃው አፋፍ ላይ ሲደርስ አርሰናል ተጭኖ በመጫወቱ የተነሳ ጫናው ሲያይል የአትሌቲኮ ማድሪድ ግብ ጠባቂ የተፋትን ኳስ ቡካዮ ሳካ ግብ አድርጓት ጨዋታው ወደ መልበሻ ክፍል ሲያመራ 60 ደቂቃዎች ሲነግዱ አስገራሚ የጨዋታ እንቅስቃሴዎችን ከሁለቱም ክለቦች ብንመለከትም ከረፍት በኋላ 60 ደቂቃው ሲነግድ
የተቆጠረ ግብ ሳንመለከት ካላፊዮሪ ግብ አስቆጣሪው ቡካዮ ሳካ ይዜን ቀይሮ ሚካኤል አርቴታ ቢያስወጣቸውም 65ኛው ደቂቃ ላይ ሲደርስ ድንቅ ሆኖ በጨዋታው የደመቀው ትሮሳርድ ያሻማት ኳስ ጎይኮሬሽ ወደ ላይ የሰቀላትን ኳስ አስቆጭ አድርጎ ሲያልፍ 80 ደቂቃዎች ሲነግዱ አርሰናል አሁንም በማጥቃቱ ሲያይል 14 ጨዋታዎችን ሳይሸነፍ በቻምፒየንስ ሊጉ መጓዙ በታሪክ ታይቶ የማይታወቅ የአሸናፊነት ድንቅ ስብስብን መፍጠር የቻለው ሚካኤል አርቴታ ታላቅ ምስጋና ሊቸረው ይገባል። በጨዋታው 90 ደቂቃን ሲጫወት የቆየው ዲክላን ራይስ የጨዋታው ኮከብ ተብሎ መመረጥ ሲችል አሳዛኙ ዲያጎ ሲሞኒ ከጫፍ እየደረሰ ከውድድሩ መሰናበቱ እጅጉን ፈታኝ ያደርግበታል። ሆኖም ግን የፍጻሜው ተፋላሚ ቡዳፔስት ላይ አርሰናል መሆኑ ሲረጋገጥ የነገ ምሽቱ የባየር ሙኒክና ፔጄ አሸናፊ መድፈኞቹን ለመፋለም ይዘጋጃል። ታዲያ በዚህ ጨዋታ በቀጣዩ የቻምፒየንስ ሊጉ ሻምፒዮን ይሆን? ታዲያ በቀጣይ በቻምፒየንስ ሊጉ በቡዳፔስት በሚካሄደው ጨዋታ መድፈኞቹ በሚካኤል አርቴታ እየተመሩ የቡዳፔስቱን የቻምፒየንስ ሊግ ዋንጫ ከፍ አድርገው ይስሙ ይሆን ወይ የሚለው የበርካቶች ጥያቄ ቢሆንም ሚካኤል አርቴታ ግን አሁንም በአስደናቂ ያሰላለፍ ስልት ሊገጥሟቸው እንደሚችሉ የባየር ሙኒክና የፒኤስጂን አሸናፊ ዝግጁ መሆናቸውን እየተገለጸ ይገኛል። ሚካኤል አርቴታ ይህንን ካሳኩ በቻምፒየንስ ሊጉ ታሪክ በአርሰናል ቤት ሌላ ደማቅ ታሪክን ያጻፉ ብቸኛው ባለታሪክ ያደርጋቸዋል። አንድም ሳይሸነፉ ውድድሩን በማጠናቀቅ ሚካኤል አርቴታ ፕሪሚየር ሊጉንም የማንሳት እድል ካገኙ በአንድ የውድድር ዘመን የቻምፒየንስ ሊግና የፕሪሚየር ሊጉን ዋንጫ ያነሱ ብቸኛው የመድፈኞቹ አለቃ ሆነው በታሪክ ይመዘገባሉ። ታዲያ እርሶ ይህንን ውድድር ማን የዋንጫ ባለቤት ሆኖ ያጠናቅቃል ብለው ግምቶን ያስቀምጡ ይሆን? ያጋሩን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንትና ሰብስክራይብ እያደረጋችሁ የደወል ምልክቷን እየነካችሁ ሁሌም የምንለቃቸው እንዲደርሷችሁ ያግዛልና አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃን። በሌላ ዝግጅት እስክንገናኝ ቸር ያገናኘን ስል አበቃው።